መንጋ መንግስት እንዲሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይሰርቅበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዛ ይሆናልና። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁትን ሰዎች ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ግን እወቁ፣ ባለቤት በምን ሰዓት ሌባ እንደሚመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ እየተዘጋጃችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ምዕራፍ ላይ ምን አላቸው? የአባታችሁ በጎ ፍቃድ መንግስት ሊሰጣችሁ ነው። ስለዚህ እንደዚህ አድርጉ። ያላችሁ ሽጡ፣ ምጽዋትም ስጡ፣ ሌባ በማይሰርቅበት ብልም በማያጠፋበት በሰማያት የማያረጁትን ኮረጆዎች ለራሳችሁ አድርጉ። ስለዚህ የማያረጁትን ኮረጆዎች ለራሳችሁ አድርጉ፣ ወይም ደግሞ የማያልቅን ሀብት የምትሰበስቡበትን የማያረጅ ከረጢት በሰማይ አስቀምጡ የሚለውን ተመለከትን ባለፈውኛው በነበረው ጊዜ ላይ። ስለዚህ ስለማያልቅ ከረጢት የት ማስቀመጥ እንዳለባቸው፣ በሰማይ መዝገብን እንዴት መሰብሰብ እንዳለባቸው ነበረ ስንመለከት የነበረው። ዛሬ አብረን የምንመለከተው ሳምንት ላይ ዝናብ አስቁሞን ነበረ። ዛሬ አብረን የምንመለከተው ወገባችሁ የታጠቀ ይሁን የሚለው ነው። ወገባችሁ የታጠቀ ይሁን። ባለፈው ምን አየን? በሰማያት የማያረጅን ኮረጆ ለራሳችሁ አስቀምጡ። ይሄ የማያረጅ ኮረጆ ምንድነው? ወይም የማያረጅ ከረጢት የማያልቅን ሀብት የምትሰበስቡበት። ዛሬ ደግሞ ወገባችሁ የታጠቀ ይሁን በሚለው እናያለን። ወረድ እያለን ሌሎችንም እናያለን። ወገባችሁ የታጠቀ መብራታችሁ የበራ እያለ የሚዘረዝራቸውን ነጥቦች ማለት ነው። ስለዚህ ወገባችሁ የታጠቀ ይሁን የሚለውን ነው የምንመለከተው። ወገባችሁ የታጠቀ ይሁን ሲል ምን ለማለት ፈልጎ ነው? ወገብ መታጠቅ ማለት ያው እንደምታውቁት ኃይል ለመሰብሰብ ወይም ደግሞ ኃይልን መታጠቅ፣ ኃይልን መሞላት ነው የሚያመለክተው። ሉቃስ ምዕራፍ 24 ላይ ኃይልን ሳትለብሱ ወይም ሳትቀበሉ ከኢየሩሳሌም ከቶ እንዳትወጡ መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይልን ትቀበላላችሁ። ስለዚህ ይህን ኃይል እስክትቀበሉ ግን በኢየሩሳሌም ቆዩ ብሏቸው ነበር። እንደገና የሐዋርያት ሥራ ምዕራፍ 1 ላይ ተመልሶ ይመጣና መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዛ በኋላ እስከ ምድር ዳርቻ ምኖቼ ትሆናላችሁ ብሏል። ምስክሮቼ ትሆናላችሁ። ስለዚህ ኃይልን እስክትቀበሉ ግን ቆዩ ብሏቸዋልና እዚህ ስፍራ ላይ ሲናገር ምንድነው የሚለው? ወገባችሁ የታጠቀ ይሁን። ለምንድን ነው ወገብ መታጠቅ ያስፈለገው? አንድ ነገር አንስቼላችሁ ነበረ። መጽሐፍ ቅዱሳችን እንደዚህ ይላል። በማቴዎስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ እየተናገረ ይመጣና እንደዚህ ይላል። መንግስተ ሰማያት ከመጥምቁ ዮሐንስ ዘመን ጀምሮ ትገፋለችም ነው። አጥቆና አላልቶ ማንበብ ነውና መንግስተ ሰማያት ትገፋለችም ራሷም ደግሞ ትገፋለች። ስለዚህ መንግስተ ሰማያት ከመጥምቁ ዮሐንስ ዘመን ጀምሮ ስለምትገፋ ወይም ስለምትገፋ ግፈኛ የሆኑ ይናጠቋታል ይላል። አዲሱ መደበኛ ትርጉም ኃይለኞች ይገቡባታል ይላል። ይሄ ማለት ስለምናገኘው ስለ ዘላለም ሕይወት ስለ ደህንነታችን ለመናገር ፈልጎ አይደለም። የእግዚአብሔር መንግስት መጣለች፣ በምድር ላይ በክርስቶስ ኢየሱስ አማካኝነት ተመስርታለች። እነሆ መንግስተ ሰማያት በመካከላችሁ ናት ብሏል ጌታ ኢየሱስ። በዚህ መንግስት ግን ገብቶ ለመስራትና ገብቶ ይህን መንግስት አብሮ ለማስፋት ከጌታ ጋር ምን ያስፈልጋል አለ? ግፈኛ መሆን ያስፈልጋል። ግፈኛ ወይም ደግሞ ኃይለኛ መሆን ያስፈልጋል። ለምን? መንግስተ ሰማያት ራሷ ስለምትገፋ ኃይለኛ መሆን ያስፈልጋል። በዚህ መንግስት ውስጥ ትርፋማና ፍሬያማ ማን ናቸው? ግፈኛ የሆኑ ኃይለኛ የሆኑ ወገባቸው የታጠቁ። ሳትታጠቁ ግን አትውጡ ብሏል ጌታ ኢየሱስ። አይቀርም። ለምን ሲባል መንግስተ ሰማያት በባህሪዋ የሚገፋት ስላለ ወይንም ደግሞ ራሷን ስለምትገፋ ራሷን ደግሞ መግፋትም ስላለባት መንግስተ ሰማያት የኃይል መንግስት እንደሆነች ሐዋርያው ጳውሎስ ተናግሯል። በሮሜ ምዕራፍ 14 የእግዚአብሔር መንግስት የኃይል መንግስት እንደሆነች ይናገራል። በሁለተኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር መንግስት የኃይል መንግስት እንደሆነች ይናገራል። ስለዚህ የእግዚአብሔር መንግስት ራሱ የእግዚአብሔር ኃይል የሚገለጥባት መንግስት ናት። ሲጀመር መንግስትን መንግስት የሚያሰኘው ራሱ የታጠቀው ኃይል ነው፣ ያለው ኃይል ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህች የእግዚአብሔር መንግስት ኃይሏ ምንድን ነው ሲባል የእግዚአብሔር ኃይሏ የእግዚአብሔር ኃይል ነው። ስለዚህ ማን ነው በዚህ መንግስቱ ትርፋማ የሚሆነው? ወገቡን የታጠቀ ኃይለኛ የሆነ። ኃይለኛ መሆን ማለት ምን ማለት ነው? ወገብስ መታጠቅ ማለት ምን ማለት ነው? ይህን ቃል እያነበብኩኝ ጌታ
ሁለተኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያው ጳውሎስ ራሱ የሚናገረውን የእግዚአብሔር መንፈስ ወደ እኔ ያመጣ ነበርና ጠዋት ላይ በዚህ ቃል በጣም ስደነቅ ነበር። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ያለ ይናገራል ሐዋርያው ጳውሎስ ኃይል መታጠቅ ማለት ምን ማለት እንደሆነና ለምን ኃይልን እንደምንታጠቅ። ለምንድን ነው ኃይልን የምንታጠቀው? መንግስተ ሰማያት ስለምትገፋ ኃይልን መታጠቅ አለብን። የእግዚአብሔር መንግስት ሊሰጣችሁ የአባታችሁ በጎ ፍቃድ ነው። ኃይል ከሌላችሁ ግን የዚህ መንግስት ሰራተኛ መሆን አትችሉም፣ ወይንም ደግሞ መንግስቱን መቀበል አትችሉም። በመንግስቱ ሰራተኛ ልትሆኑ አትችሉም። ለዚህ ነው እግዚአብሔር ቃል ሲናገር እንደዚህ ይላል ሐዋርያው ጳውሎስ ለጢሞቴዎስ የማያሳፍር ሰራተኛ ሆነ የተፈተነው ማንነትን ለጌታ ልታቀርብ ምን በል ይላል? ትጋ ይላል። የማያሳፍር ሰራተኛ ወይ ደግሞ የተፈተነው ራስን ለጌታ ልታቀርብ ምን በል? ትጋ። የተፈተነው ማንነትን አንተ ምንድነህ? ሰራተኛ ነህ። ምን መሆን አለብህ? የማያሳፍር ሰራተኛ። ቀጥሎ ይደረድርላችኋል። አሁን ባነበብኩላችሁ ቃል ላይ ለምን ወገባቸውን መታጠቅ እንዳለባቸው፣ ለምን መንግስት ሰማያት ስለምትገፋ መታጠቅ አለባቸው። እንደዚህ ይላል ሐዋርያው ጳውሎስ ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለውን ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ግን ያውቃል። ወደ ገነት ተነጠቀ። ሰው ሊናገር የማይገባው የማይነገረውን ቃል ሰማ። እንደዚህ ስላለው ሰው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አንዳች አልመካም። ልመካ ብወድስ ሞኝ አልሆንምን? እውነት ላለውና ነገር ግን ማንም የሚያይ ከኔም የሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩ። እርሱም ግን ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። አይገርምም? መንግስት ሰማይ ምን ትደረጋለች? ትገፋለች። ማን ነው የሚገፋት? የሚገፋት ሁለት መንግስት አለ አይደል? እዚህ ምድር ላይ የጨለማ መንግስት አለ፣ የእግዚአብሔር መንግስት አለ። ሰው ከዚህ ሁለት መንግስት ውጪ መሆን አይችልም። ምርጫቸው የእግዚአብሔር መንግስት ከሆነ መንግስት ሰማያት ትገፋለች። በየትኛውም ቦታ ላይ የእግዚአብሔርን መንግስት ይዞ የተነሱ ሰዎች ሳይገፉ ቀርተው አናውቅም። ራሱ መጥምቁ ዮሐንስ ራሱ ተቆርጦ እንደሞተ ታውቃላችሁ። ብዙ ሰልፍን እንዳሳለፈ ታውቃላችሁ። በወህኒ እንደሞተ ታውቃላችሁ። ራሱ በክርስቶስ እስኪሰናከል ድረስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይኸውላችሁ ተከተሉት ብሎ ስለ ጌታ እንዳልመሰከረ የምትመጣው ጌታ አንተ ነህ ወይስ ሌላን ጠብቅ እስኪል ድረስ ዮሐንስ በኢየሱስ እስኪሰናከል ድረስ ተገፍቶ ነበር፣ መከራ አይቶ ነበር። ስለዚህ በየትኛውም ቦታ ላይ የእግዚአብሔርን መንግስት ይዞ የሚነሱ ሰዎች በተደላደለ ሜዳ ሲሄዱ አናይም። ለዚህ ነው ጌታ ኢየሱስ መንግስት ልሰጣችሁ ነው፣ ግን ወገባችሁ ምን መሆን አለበት አለ? የታጠቀ መሆን አለበት፣ ኃይለኛ መሆን አለባችሁ። ስለዚህ ሐዋርያው ጳውሎስ እንደዚህ ይላል፣ ስለ ራሱ ነው ሰውን እያለ የሚናገረውና እንዲህ ይላል፣ ከ14 ዓመት በፊት ወደ 3ኛው ሰማይ ተወሰድኩኝ፣ ወደ እግዚአብሔር ገነት ሄድኩኝና ሰው ሊናገረው የማይገባው ሰው የማይናገረውን ነገር አየው፣ ለሰው ያልተፈቀደውን ነገር አየው ይላል። ከዛ በኋላ ይመጣና ከዚህ የመገለጥ ታላቅነት የተነሳ ግን በሕይወቴ የሆነ ነገር አለ ይላል። የሚጎስመኝ የሰይጣን መልእክተኛ ተሰጠኝ እንዳልታበይ ነው ይላል። ቀጥሎ ምን ይላል? ይሄ የሚጎስመው የሰይጣን መልእክተኛ ምን እንዳደረገው ሲናገር ከኔ እንዲለይ ለመንኩኝ። ከኔ እንዲለይ ስለምን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በምንድን ነው? በምን ነው አለኝ? በድካም ነው አለኝ። ስለዚህ ስለ ክርስቶስ በድካም በመንገላታት በጭንቀት በስደት ደስ ይለኛል። ምን ሆኛለሁ? ደክሜያለሁ። የሚገርም ነው። ተንገላትቻለሁ፣ ተጨንቄያለሁ፣ ተገፍቻለሁ፣ ግን ደስ ይለኛል በሱ። ለምን? ልክ እንዲህ የሚያደክመኝ ነገር ሲመጣ የጌታ ኃይል ያድርብኛል። በእኔ ድካም የጌታ ኃይል ፍጹም ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ስደክም እኔ ኃይለኛ ስለሆንኩኝ በድካሜ ልመካ እወዳለሁ። አንድ ነገር ልበላችሁ፣ ብዙ የእግዚአብሔር መንግስት ዓላማ በሕይወታችሁ ሲኖር፣ የልዩ የሆነ የእግዚአብሔር ፍቃድና ጥሪ በሕይወታችሁ ሲኖር ትገፋላችሁ፣ በብዙ ነገር ውስጥ አልፋላችሁ። ይሄን ለእናንተ መናገር አያስፈልገኝም። ምን ያህል እግዚአብሔር ዓላማ ያለበት ሰው በምድር ላይ ዋጋ እንደሚከፍል ታውቃላችሁና
አንዳንድ ጊዜ አንድ ነገር ይመስለናል። ይሄ ዋጋ የምንከፍልበት ነገር ከኛ ላይ በተነሳ ጊዜ ኃይልን ታጥቀን ለመንግስቱ የምንነሳ ይመስለናል። ጳውሎስ ግን እንደዚህ አለ፣ የሚያደክመኝ ነገር ወደ እኔ ሲመጣ ደስ ይለኛል፣ እመካበታለሁ አለ። አይገርም? ለምን ሲባል ያ ነገር የሆነው የጌታ ኃይል እንዲያድርብኝ ነው። ስደክም እኔ ኃይለኛ ነኝ። የሚያደክመኝ ነገር ሲመጣ ደስ ይለኛል፣ እመካበታለሁ። አድክሞኛል፣ እመካበታለሁ። ለምን? ያን ጊዜ ኃይለኛ ስለሆንኩ። ስለዚህ እላችኋለሁ። ለዚህ ነው ሐዋርያ ጳውሎስ ሲናገር እንደዚህ አለ በሮሜ ምዕራፍ 8 ላይ ከክርስቶስ ፍቅር ማን ይለየናል? ከተጠራንበት ፍቅር ማን ይለየናል? ሞት፣ ጭንቀት፣ መልአክ፣ ልዩ ፍጥረት ያለው የሚመጣው ከፍታ፣ ዝቅታ የትኛው ነው አለ? የትኛው ነው? ኃይልን በሚሰጠን በክርስቶስ ኢየሱስ ከአሸናፊዎች ሁሉ ምን እንላለን አለ? እንበልጣለን። አይገርምም? እንበልጣለን። ኃይል ይሰጠናል። በዚህ ሁሉ ነገር ውስጥ፣ በመገፋታችን ውስጥ፣ በጭንቀታችን ውስጥ፣ በምንከፍለው ዋጋ ውስጥ ኃይልን ይሰጠናል። ስለዚህ አሸናፊ ነኝ ብሎ ወደ ህይወታችን የሚመጣ ምንም ነገር ቢኖር ጌታ ደግሞ ኃይልን ይሰጠንና ከዛ አሸናፊ በላይ ምን ይለናል አለ? ያደርገናል። ይሄ ስለሚከፍሉ ስለ እግዚአብሔር መንግስት ነገር እንደሆነ የምታውቁት እንደዚህ ይላል፣ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ የተጻፈው ይኸው ነው ይላል። አይገርምም? በደንብ እናስተውል። ይኸው ነው። ስላንተ ቀኑን ሙሉ እንገፋለን፣ እንደሚታረዱ በጎች ምናልን ተቆጠርን። ስለዚህ እንገፋለን። ወገብ ያልታጠቀ ሰው ይሄ ሊፈጽም ይችላል ወይ? ባለፈው ነግሬያችኋለሁ። ስለ እግዚአብሔር መንግስት ጌታ ኢየሱስ ሲናገር እንደዚህ አለ፣ አንድ ሰው ግንብን መገንባት ቢጀምር ቁጭ ብሎ አስቀድሞ ለመደምደሚያ የሚሆን ነገር ይዞ ሲነሳ ያ ግን ያ ፎቅ ያ ህንፃ ምን ያህል ዋጋ እንደሚያስከፍለው አስቀድሞ ቁጭ ብሎ መገመት አለበት። ካለበለዚያ መገንባት ሲጀምር መስራት ነውና የጀመረው በመካከል የሚያደክመው ነገር ይመጣበታል። ባቋረጠ ጊዜ ለመሳለቂያ ይሆናል። የእግዚአብሔር መንግስት እንዲህ ናት አለ፣ አስቀድማችሁ ገብቼ እሰራባታለሁ ከማለታችሁ በፊት መንግስተ ሰማያት የምትገፋ መንግስት መሆኗን አስቀድማችሁ ወቁ። እንደምትገፉ አስቀድማችሁ ወቁ። ስለዚህ ታጥቃችሁ ተዘጋጁ ለዚህ እውነት። ለምን? የእግዚአብሔር ባሪያዎች ብለዋል፣ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ምናልን ተቆጠርን። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሲናገር የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። ስለዚህ በብዙ ነገር እንገፋለን፣ እንጨነቃለን፣ እናመነታለን እያለ ይናገራል። ከዛ በኋላ እንደዚህ ይላል፣ የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። ምን ማለት ነው ሲባል ይሄ አካላችን ከእሱ የተነሳ ለመከራት አልፎ የተሰጠ ነው። ለዚህ ነው ሲናገር እንደዚህ አለ፣ ሞቱ በእኛ ሕይወቱ በእግዚአብሔር ሕዝብ ይሰራል አለ። ስለዚህ የክርስቶስን ሞት ተሸክመን እንዞራለን። አይገርምም? የክርስቶስን ሞት ተሸክመን እንዞራለን። ለምን? ልንዋጋ የሄድነው የሆነ መንግስት አለ፣ የምንገፋው፣ የምንመታው፣ የምናፈርሰው የሆነ መንግስት አለ። ስለዚህ አገር ሰላም ብሎ አይቀመጥልንም፣ እሱን ይሰለፍብናል። ስለዚህ ምን አለ ሐዋርያ ጳውሎስ? ዕለት ዕለት ለሞት አልፈን እንሰጣለን ከክርስቶስ ኢየሱስ የተነሳ ከወንጌሉ የተነሳ። ስለዚህ የውጭው ሰውነታችን ቢጠፋ የውስጡ ሰውነታችን ዕለት ዕለት ምን ይላል? ይታደሳል እያለ ይናገራል። እና ቀላል የሆነው የጊዜው መከራችን የዘላለምን ክብርና ደስታ ያመጣልናል ይላል። ስለዚህ መንግስት ተቀብለን በሰላም ኖርን ሳይሆን ከተቀበልነው መንግስት የተነሳ ተገፍተናል። ስለዚህ ወገባችን የታጠቀ ስለሆነ ኢየሱስ ኃይልን ስለሚሰጠን ኃይልን በሚሰጠን ደግሞ ወደ ህይወታችን የሚመጡትን የትኛዎቹንም ነገሮች ስለምናሸንፋቸው ስለታጠቅን ዕለት ዕለት የውስጡ ሰውነታችን እያለ ይሄዳል እየታደሰ ኃይልን እየተሞላ ይሄዳል ብሎ ይናገራል። ስለዚህ ወገን መታጠቅ አለብን። ኢየሱስ ክርስቶስ ጌታ ነው። አንዳንድ ጊዜ በህይወታችን በማይገባ ትልቅ እግዚአብሔር ጥሪ፣ ትልቅ እግዚአብሔር ዓላማ በህይወታችን ላይ ያለ ተነስተን ባህሪ ታጥቀን ከማገልገል ይልቅ በህይወታችን ብዙ የምንደረድራቸው ምክንያቶች ይኖራሉ። ብዙ የምንደረድራቸው ይሄ ሲሆንልኝ፣ በዚህ ጋር ስወጣ፣ በዚህ ጋር ስገባ፣ በዛ ጋር ስገባ። ጌታ ኢየሱስ ክርስቶስ መንግስት ሊሰጥ በጎ ፈቃዱ የሆነው ለነማን ነው? ለኔና ለእናንተ፣ ለልጆቹ በሙሉ ምስክሮቹ እንድንሆን፣ ስሙን እንድንሸከም። ኢየሱስ ክርስቶስ ጌታ ነው።
ኃይሉን እንድንሸከም ክብሩን እንድንሸከም ወጥተን እንድናገለግሉ እግዚአብሔር በህይወት ውስጥ ዓላማ የሌለው ሰው የእግዚአብሔር ዓላማ በህይወት ውስጥ የሌለ ማንም ሰው የለም። ሁላችንንም እግዚአብሔር ለዓላማ ጠርቶናል። በምድር የምንኖረው የእግዚአብሔርን መንግስት ለማስፋት ነው። የተቀበልነው መንግስት ነው። ስለዚህ ኃይል የግድ ያስፈልገናል። ኢየሱስ ክርስቶስ ጌታ ነው። መታጠቅ የግድ ያስፈልገናል። ለምንድን ነው ኃይል የሚያስፈልገው? መቼም ምንም ነገር ባዶ ሜዳ ላይ ኃይል ያስፈልገኛል አንልም። የተቀበልነው መንግስት ስለሆነ ያቺ መንግስት ደግሞ ጠላት ስላለባት አይደል? ጠላት ስላለባት የሚገፋ ስላለባት ኃይልን መታጠቅ አለብን። ወደ ሁለተኛው ልለፍ። ሁለተኛ ላይ ደግሞ ምን ይላል? መብራታችሁ የበራ ይሁን ይላል። ወገባችሁ የታጠቀ ለስራ ምቹ ወገባችሁ ታጥቋል። በመቀጠልስ ኃይል ከተሞላችሁ በኋላ መብራታችሁ የበራ መሆን አለበት እያለ ጌታ ኢየሱስ ይናገራል። መብራታችሁ የበራ ይሁን ሲል ምን ለማለት ፈልጎ ነው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ሲናገር እንደዚህ አለ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። እናንተ የዓለም ብርሃን ናችሁ። ከዛስ ምን ይላል? የዓለም ብርሃን ስለሆናችሁ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያመሰግኑ ብርሃናችሁ በሰው ሁሉ ፊት ይብራ። ኢየሱስ ጌታ ነው። ብርሃናችሁ በሰው ሁሉ ፊት ምን ይበል? ለምን? በተራራ ላይ ስላላችሁ። በተራራ ላይ ያለች ከተማ ደግሞ ልትሰወር አይቻላትም። እናንተ የዓለም ብርሃን ናችሁ። ብርሃናችሁ ምንድን ነው አለ? መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ወደዚህ ብርሃን ትውልድ እንዲመጣ። ለምን? ዓለም በጨለማ ስለሆነች። አይገርምም? ጌታ ኢየሱስ ክርስቶስ ራሱ ሲናገር እንደዚህ አለ አይደለ? እኔ ብርሃን ሆኜ ወደዚህ ምድር መጥቻለሁ። ሰዎች ግን ስራቸው ክፉ ስለሆነ ከኔ ይልቅ ጨለማን መረጡ ይላል። ጨለማን ወደዱና ወደ ጨለማ ሄዱ ይላል። እና ዓለም በጨለማ ናት። ለዚህ እግዚአብሔር ቃል የጨለማን ቁራጭ ከእናንተ አስወግዱ፣ ምክንያቱም በእናንተ ያለው ብርሃን ጨለማ ከሆነ የውጭ ይበረታል። ስለዚህ የውጭውን ጨለማ ለመክፈፍ እግዚአብሔር በእኛ ያለውን ብርሃን ነው የሚጠቀመው። ያ ብርሃናችን ደግሞ በምንድን ነው የሚገለጠው? በመልካም ስራ ነው። ስለዚህ መልካሙ ስራችሁ ሰው ሁሉ ይየው። ለምሳሌ እግዚአብሔር ቃል እንደዚህ ብሎ ይናገራል። የያዕቆብ መልእክት ምዕራፍ 2 ላይ ሄዳችሁ ስታነቡ እንደዚህ ይላል፣ አንተ እግዚአብሔር እንዳለ ታውቃለህ፣ መልካም ታደርጋለህ። አጋንንት እግዚአብሔር እንዳለ ያውቃሉ፣ ይፈራሉ፣ ይንቀጠቀጣሉ፣ መልካም አያደርጉም። ስለዚህ ልዩነቱ የአንተ እምነትና የአጋንንት እምነት ልዩነቱ ምንድን ነው ሲባል፣ አንተ መልካምን በማድረግ ስትገለጥ እነሱ ያውቃሉ ግን መልካም አያደርጉም ይላል። ስለዚህ ጌታ ኢየሱስ ሐዋርያው ምን እያለ ነው የሚናገረው? ያመናችሁትን ጌታ መልካም በማድረግ ነው የምትገልጡት፣ ወይም እምነታችሁን መልካም በማድረግ ነው የምትገልጡት ይላል። እንደገና ደግሞ እዛው ያዕቆብ ምዕራፍ 3 ላይ ሲናገር እንደዚህ ይላል፣ ከእናንተ ጥበበኛና አስተዋይ ማን ነው? ጥበበኛ ነኝ አስተዋይ ነኝ የሚለው ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። እኔ ጥበበኛ ነኝ እኔ አስተዋይ ነኝ የሚል ካለ ያ ጥበብና ያ ማስተዋል በመልካም አኗኗር ይገለጥ። ስራውን በጥበብ የዋህነት ያሳይ። መራራ ቅናትና አድመኝነት በእናንተ ዘንድ ቢኖር በልባችሁ አትመኩ። ይህ ጥበብ ከላይ የሚወርድ አይደለም፣ የምድር ነው፣ የሥጋ ነው፣ የአጋንንት ነው። ቅናትና ክርክር፣ ክፋት ባሉበት ስፍራ ሁሉ መለያየት አለና፣ ላይኛይቱ ጥበብ ግን በመጀመሪያ ገር እሽባይ ቅድስት ንጽሕት ናት እያለ ይናገራል። ስለዚህ የታችኛው ጥበብ የምድር የአጋንንት የክፉ ጥበብ እንዳይገኝባችሁ ጥበብ ይኑራባችሁ፣ አስተዋዮች ሁኑ። ይሄ ጥበብና ማስተዋል ደግሞ በምን ይገለጣል? በመልካም አኗኗር ይገለጣል። ስለዚህ አንድ ሰው መንግስት ሊቀበል የአባቱ በጎ ፍቃድ ነው እና ምን መሆን አለበት? መብራቱ የበራ መሆን አለበት። ኢየሱስ ክርስቶስ ጌታ ነው። መብራቱ የበራ መሆን አለበት። በመልካም አኗኗር በትውልድ ዘንድ የተገለጠ መሆን አለበት። ለምን? የያዘው መንግስት ነው። ለምሳሌ እኔ ስለ ፖለቲካ ብዙ አላውቅም፣ ግን አንድ ነገር ይመስለኛል ሳስበው፣ በአንድ ፖለቲካ ውስጥ ያለ የመንግስት ባለስልጣን ወይንም ደግሞ አንድ መንግስት ምርጫ ሲቃረብ የሆነ ነገር ሲሆን የመንግስቱን ስም የሚያጠፋ ነገር ፈጽሞ አይፈልግም ማለት መንግስቱን የሚያሰድብ ነገር አይፈልግም። በተቻለው መጠን በህዝብ ዘንድ መልካም
ሆኖ መንግስቱን ለማሳየት ይፈልጋል። ለምን? መንግስቱ ቀጣይነት እንዲኖረው ህዝብ ዘንድ ተቀባይነት እንዲያገኝ። ስለዚህ እናንተ የወከላችሁት መንግስት ነው። ስለዚህ ብርሃን ናችሁ። የብርሃንን መንግስት ነው የወከላችሁት። ስለዚህ ብርሃናችሁ ካልበራ መንግስታችሁ ልታሰፉ አትችሉ። ብርሃናችሁ ካልበራ በመንግስታችሁ ስራ መስራት አትችሉ። በመጀመሪያ ኃይለኞቹን ወገባችሁ ይታጠቅ። በመቀጠልስ ብርሃናችሁ በሰው ሁሉ ፊት ይብራ። ስለዚህ በመልካም አኗኗራችሁ ተገለጡ። የታችኛው የምድር የአጋንንት የስጋ ጥበብ ከቶ አይገኝባችሁ። እነዛ እነማን ናቸው? መራራ ቅናት፣ አድመኝነት፣ ጥል፣ ሰላምን አለመውደድ፣ ክርክር፣ እኚህ ሁሉ ባሉበት ብርሃን አይገለጥም። ስለዚህ አንድ ሰው በመልካም አኗኗሩ መንግስትን እስከወከለ ድረስ በጥበብና በየዋህነት በትውልድ ዘንድ መመላለስ አለበት። ለምን? መንግስት ስለወከለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሁለተኛው ምንድነው? ብርሃናችሁ በሰው ሁሉ ፊት ይብራ ነው። ዛሬ የምንመለከተው ሌላኛው ከብርሃን መብራት ባሻገር ደግሞ ሌላው ምን ብላችኋል? እናንተ ጌታቸው ከሰርግ እስኪመለስ ድረስ የሚጠብቁትን ሰዎች ምሰሉ፣ የሚጠባበቁ ሰዎችን ምሰሉ። እዚህ ጋር በደንብ መናገር እፈልጋለሁ። የሚጠባበቁትን ሰዎች ምሰሉ። ከምን እስኪመለስ? ከሰርግ እስኪመለስ የሚጠብቁ ሰዎችን ምሰሉ። እኔ በጣም አዝናለሁ ስለዚህ ነገር ብዙ ጊዜ ማለት ነው። በህይወታችን የሚበዛውን የህይወታችንን ክፍል ለምን ነው የምንጨነቀው? ለምን የተዘጋጀንን? ለምሳሌ የህይወት ዓላማ አለ። በቃ በሚቀጥለው ዓመት ይሄን አድርጌ ወይም ደግሞ ለልጆቻችን የሆነ ነገር እናከማቻለን፣ የሆነ ነገር እናደርጋለን። ጥሩ ነው በቅድ መኖር። ግን አንዳንድ ጊዜ ባለፈው ነው መሰለኝ አይደለ ስለ አብርሃም አንስቼላችሁ ነበር። መጽሐፍ ሲናገር በተስፋ ቃል ነው ምድሪቱን የተቀበለው። በተስፋ ቃል በተቀበለባት ምድር ላይ እንደ እንግዳና እንደ መጻተኛ ኖረ። ለምንድን ነው አብርሃም እንደ እንግዳ የምትኖሩ ስትሉ፣ የምትመጣ መንግስት አለች፣ የምትመጣ ከተማ አለች። እሷን ስለምጠብቅ ነው። ስለዚህ ጌታ ኢየሱስ እንደዚህ አለ፣ መንግስትን ልሰጣችሁ እና ከሰርግ እስኪመለስ ድረስ የሚጠብቁትን ሰዎች ምሰሉ፣ ጠባቂዎቹ ነው። እንዴት ነው ጠብቁ የሚለው መጽሐፍ? አንዳንድ ጊዜ እውነት ክርስቶስ ዛሬ ይመጣል፣ ዛሬ ከሰዓት ሊመጣ ይችላል፣ ዛሬ ሌሊት ሊመጣ ይችላል፣ ወይ ነገ ሊመጣ ይችላል፣ ክርስቶስ በደጅ ነው፣ እየቀረበ ነው ብለን የምንጠብቅበት አጠባበቅ ምን ይሁን? አሜን። ጌታ ኢየሱስ ሆይ ማራናታ ሕይወት ሲመረን ብቻ ነው የምንለው? ምን ነው መተበት ገላግለን የምንለው? መጽሐፍ እንዴት ጠብቁ ነው ያለው? ከሰርግ እስኪመለስ የሚጠብቁትን ምሰሉ። የሚጠብቁ ሰዎች ምን በማድረግ ነው የሚጠብቁት? ምን በማድረግ እንድንጠብቅ ነው? ቁጭ ብለን በመመኘት አይደለም። ጌታ ሲመጣ ወርቅ በወርቅ የሆነች ሀገር ውስጥ ያስገባኛል የሚለውን ቁጭ በማለት መጠበቅ አይደለም። ምን በመሆን ጠብቁ ነው? መጽሐፍ ቅዱሳችን ቲቶ ምዕራፍ 2 ቁጥር 11 ላይ ሲናገር እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን የጌታችንን የአምላካችንን የክርስቶስ ኢየሱስን ክብር መገለጥ እየጠበቅን፣ በደንብ አስተውሉ፣ የእሱን ክብር መገለጥ እየጠበቅን በጽድቅና በቅድስና እንድንኖር ያስተምረናል። ያ ጸጋ የጌታችንን የአምላካችንን የክርስቶስ ኢየሱስን ክብር መገለጥ እንድንጠብቅ ያደርገናል። ጸጋ እንዴት? በጽድቅና በቅድስና ራስን በመግዛትና እግዚአብሔርን በመምሰል እንድንጠብቅ ያስተምረናል። ስለዚህ ጌታ ይመጣል ብሎ በር ዘግቶ መመኘት ሳይሆን አሁንም እንደነገርኳችሁ በጽድቅ በቅድስና እግዚአብሔርን በመምሰልና ራስን በመግዛት በሕይወት በመዘጋጀት የሚጠብቁትን ምሰሉ ነው የሚለው መጽሐፍ። ስለዚህ ጸጋው እንደዛ ያደርገናል። ዓለማዊ ምኞትን እንድንክድ ያደርገናል። ኃጢአተኝነትን እንድንክድ ያደርገናል። ምኞታችንን እንድንገድል ያደርገናል። ጠባቂዎች እንድንሆን ያደርገናል። እንዴት ነው የምንጠብቀው? በጽድቅና በቅድስና እግዚአብሔርን በመምሰልና ራስን በመግዛት ጌታን እንጠብቃለን። ለምን? ጌታ ሊመጣ በደጅ ስለሆነ። ኢየሱስ ክርስቶስ ጌታ ነው። ሊመጣ በደጅ ስለሆነ በሕይወት ተዘጋጅቼ እንድጠብቀው ያደርገኛል ያጸጋ። ስለዚህ ጌታቸው ሲመጣ የሚጠብቁትን ምሰሉ። እንዴት ነው የምንጠብቁት? እንዲህ በመዘጋጀት በሕይወት በመዘጋጀት። ባለፈው አንስቼላችሁ ነበር። ጌታ ኢየሱስ ክርስቶስ የሰው ልጅ በሚመጣበት ቀን በፊቱ ያለ ነቀፋ መሆን እንድትችሉ ስትጸልዩ ትጉ ብሏል። ስንጸልይ ለምንተጋው ለምንድን ነው? ጌታ ኢየሱስ ክርስቶስ በመጣ ጊዜ
በፊቱ ያለ ነቀፋ እንድንቆም ስለሚያደርግ ለምንድን ነው 24 ሰዓት መንበርከክ አለብን? ውጤታ ሲመጣ ያጣናል ማለት ነው ወይ? አይደለም። ስትጸልዩ ትጉ። የጸሎት ሕይወታችሁ ኃይለኛ ይሁን። ለምን? ወደ ጌታ በቀረባችሁ ቁጥር በጸለያችሁ ቁጥር ጸጋን ትሞላላችሁ፣ ጸጋን ትታጠቃላችሁ። ያ ጸጋ ምን ያደርጋችኋል? ጠባቂዎች ያደርጋችኋል። የጌታችሁን የአምላካችሁ የመድኃኒታችሁ የኢየሱስ ክርስቶስን ክብር የምትጠብቁ ሰዎች ያደርጋችኋል። ሁልጊዜ የተዘጋጃችሁ እንድትሆኑ ያደርጋችኋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጌታቸው ከሰርግ እስኪመለስ ድረስ የሚጠብቁትን ሰዎች ምሰሉ፣ የተዘጋጃችሁ በመሆኑ። ይሄ ምንን ያመለክታል? በሕይወታችን የተዘጋጀን መሆን አንችልም። እንደገና ደግሞ አንደኛ ቆሮንቶስ ላይ የእግዚአብሔር ቃል እንደዚህ እያለ ይናገራል። አውጥተን እናነባለን። ቁጥር 4 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ አምላክን አመሰግናለሁ። ስለ ክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገርም ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና። እንደዚህ የጌታችንን ኢየሱስ ክርስቶስ መገለጥ ስትጠባበቁ አንድም የጸጋ ስጦታ እንኳ አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋልና። እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድም የጸጋ ስጦታ ምን አይልባችሁ? አይጎድልባችሁ። እሱ ደግሞ በጌታ በኢየሱስ ክርስቶስ ቀን በዚያን ቀን ያለ ነቀፋ በፊቱ መቆም እንድትችሉ ያጸናችኋል፣ ያደርጋችኋል ይላል እና ምን ስትሆኑ እያለ ይናገራል። እናንተ በቃልም ሁሉ በእውቀትም ሁሉ በጸጋ ስጦታዎች በሙሉ ባለጸጎች ተደርጋችኋል። የሚገርም ነው። እንዴት ነው የጌታ መገለጥ እየጠበቁ ያሉት? ባለጠጋ በመሆን። ኢየሱስ ጌታ ነው አላችሁ አይደል? ባለጠጋ በመሆን። በምን ባለጠጋ በመሆን? በቃል በእውቀት ባለጠጋ በመሆን፣ በጸጋ ስጦታዎች ባለጠጋ በመሆን እንደዚህ የጌታችንን የኢየሱስ ክርስቶስን ክብር መገለጥ ስትጠብቁ አንድም የጸጋ ስጦታ ምን አይልባችሁ? አይጎልባችሁም እያለ ይናገራል መጽሐፍ ቅዱስ። የእግዚአብሔር ቃል በሙላት ይኖርባችሁ ይላል አይደለም? የእግዚአብሔር ቃል በሙላት በሕይወታችን እንዲኖር የግድ የሙሉ ጊዜ አገልጋዮች መሆን የለብንም። መጽሐፍ በእውቀት ባለጠጋ ተደርጋችኋል ብሎ ሲናገር በእግዚአብሔር ቃል እውቀት ባለጸጋዎች ምን ተብላችኋል? ተደርጋችኋል። ያም ብቻ አይደለም፣ የምታውቁትን የእግዚአብሔርን ቃል ደግሞ በመናገር ባለጠጎች ተደርጋችኋል። ኢየሱስ ጌታ ነው። በመናገር ባለጠጎች ተደርጋችኋል፣ በእውቀትም ባለጠጎች ተደርጋችኋል። በጸጋ ስጦታዎች ሁሉ ምን ተደርጋችኋል? ባለጸጎች ተደርጋችኋል። ስለዚህ ስለ ክርስቶስ መመስከሬ በእናንተ ዘንድ ጸንቷል፣ አምላኬን አመሰግናለሁ ይላል። ስለ ክርስቶስ መሰከርኩላችሁ፣ ወደ እግዚአብሔር ቤት መጣችሁ፣ ተመሰረታችሁ፣ በእናንተ ዘንድ ጸንቷል። ስለዚህ ነገር ጌታን አመሰግናለሁ። በምን ተገለጠ? በጸጋ ስጦታዎች ባለጠጋ በመደረጋችሁ። ልክ እንደዚህ በጸጋ ስጦታዎች ባለጠጎች ሆናችሁ መገለጡን ስትጠብቁ አንድ የጸጋ ስጦታ አይጎልባችሁ። ያ የጸጋ ስጦታ ደግሞ ያለ ነቀፋ በፊቱ መቆም እንድትችሉ ምን ያደርጋችኋል ይላል? ያደርጋችኋል ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መንፈሳዊ አለማደግን፣ መንፈሳዊ አለመጨመርን፣ መንፈሳዊ አለመበልጸግን ከሕይወታችን ላይ ይምታ። መጽሐፍ ሲጀመር እንደዚህ ይላል አይደል? ሮሜ ምዕራፍ 1 ላይ ኤፌሶን ምዕራፍ 1 ላይ ሲናገር ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለብን በፍቅር እንሆን ዘንድ መረጠን፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን አለን ይላል? ባረከን ይላል። ባረከን ይላል። እግዚአብሔር የድርቀትን የጉስቁልናን መንፈስ ከላያችን ላይ ያንሳው። ኢየሱስ ክርስቶስ ጌታ ነው። ባረከን በምን? በመንፈሳዊ በረከት፣ በሰማያዊ ስፍራ መንፈሳዊ በተባለ በረከት ሁሉ ተባርከናል። ለዚህ ነው ጳውሎስ ራሱ ሲናገር እንደዚህ አለ አይደል? መንፈስ ቅዱስ በእናንተ ዘንድ ካለ፣ መንፈስ ቅዱስ በእናንተ ውስጥ ካለ ከእግዚአብሔር ለእናንተ የተሰጠውን ነገር ይነግራችኋል፣ ያሳውቃችኋል እያለ ይናገራል። ኢየሱስ ክርስቶስ ጌታ ነው። ይነግራችኋል፣ ያሳውቃችኋል። ይሄ እግዚአብሔር መንፈስ የምትቀበሉት የእግዚአብሔር መንፈስ በክርስቶስ ኢየሱስ በእግዚአብሔር የሆነላችሁን ነገር ያሳውቃችኋል ይላል። የሆነልን ነገር ምንድን ነው ሲባል መንፈሳዊ በረከቶች ሁሉ ምን ሆኖልናል ማለት ነው? ሆኖልናል ማለት ነው። ወይንም ደግሞ በመንፈሳዊ በረከት ባለጸጎች እንድንሆን ተደርገናል ማለት ነው። እግዚአብሔር በሕይወታችን ውስጥ ድርቀትን፣ ማነስን፣ መጉደልን አላስቀመጠም። ለዚህ ነው እኮ እንደዚህ አላት አይደል? እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እኔ የምሰጠው ውሃ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል በውስጡ አለ። አይጠማም። እኔ የምሰጠውን ውሃ ቢጠጣ
አያጠማም ማለት መንፈሳዊ ጥማት አይኖረው ደግሞ አይጸልይም ለማለት አይደለም። ይሄ በመጥፎ አቅጣጫ ያለውን ጥማት ነው። መንፈሳዊ ምድረ በዳነት፣ መንፈሳዊ ድርቀት በህይወቱ አይኖርም። ሁል ጊዜ በህይወቱ የሚፈልቅ ነገር አለ። ለምን? ለዘላለም ህይወት የሚፈልቅ ነገር። ኢየሱስ ጌታ ነው። ስለዚህ ባለጸጎች ተደርጋቸዋል። ልክ እንደዚህ በመንፈስ ቅዱስ የጸጋ ስጦታዎች ባለጸጎች ስትደረጉ የምትጠባበቁ ትሆናላችሁ። እርሱ ደግሞ ያለ ነቀፋ ያቆማቸዋል። ስለዚህ በምን እንጠብቅ? እግዚአብሔርን በመምሰል በጽድቅ በቅድስና በመኖር እንደገና ደግሞ በመንፈሳዊ ስጦታዎች ሁሉ ባለጸጎች በመሆን የጌታችንን የኢየሱስ ክርስቶስን ክብር መገለጥ ምን እንላለን? እንጠባበቃለን። ስለዚህ መንጋው ምን መሆን አለበት? ባለጸጋ መሆን አለበት። ኢየሱስ ጌታ ነው። መንጋው ምን መሆን አለበት? ህይወቱ የተዘጋጀ መሆን አለበት። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንዲህ በመሆን ነው የጌታችንን ኢየሱስ ክርስቶስን ክብር መገለጥ የምንጠብቀው ማለት ነው። እንደዚህ ይላል። ሌላኛው ደግሞ ንቁ ነው የሚላቸው። ንቁ። እንዴት እንንቃ? ቤቱን እንደሚጠብቅ ባለጸጋ ሰው አለ፣ ቤቱን ይጠብቃል። ይሄ ባለጸጋ ሰው መች ነው ቤቱን የሚጠብቀው? ሌባ በምን ሰዓት እንደሚመጣ ስለማያውቅ ሁልጊዜ የነቃ ነው። ሁልጊዜ ቤቱን ይጠብቃል። ኢየሱስ ጌታ ነው። ሁልጊዜ ቤቱን ይጠብቃል። ስለዚህ የነቃችሁ ንቁ እያለ ይናገራል። የእግዚአብሔር ቃል ስለ መንቃት ምንድን ነው የሚናገረው? ንቁ ማለት ምን ማለት ነው? ንቁ ማለት ምን ማለት ነው? ጌታ ኢየሱስ ስለ መንቃት ምን ይናገራል? ኤፌሶን ምዕራፍ 5 ላይ አውጥተን እግዚአብሔርን ቃል እናነባለን። በምንድን ነው የምንነቃው? እንዴት ነው የምንነቃው? መች ነው የምንነቃው? ሁል ጊዜ። ለምን? ሌባ በምን ሰዓት እንደሚመጣ ባለቤት ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር። ስለዚህ ሁል ጊዜ ባለጸጋ ሰው ምንድን ነው? የነቃ ነው። እረፍት የለውም። ንብረቱን ይጠብቃል። ለምን? ሌባ ስለሚያተኩርበት አይደል? ሁል ጊዜ ነቅቶ ቤቱን ይጠብቃል። ልክ እንደዛ በማታስቡበት ሰዓት ስለሚመጣ ሁል ጊዜ የነቃችሁ ሆኖ እንዴት እንነቃ? እንደዚህ ይላል ሮሜ ምዕራፍ 5 ኤፌሶን ምዕራፍ 5 ቁጥር 14 አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃልና። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላችሁ ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። እንደዚህ ይላል፣ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ምን በሉ? ተጠበቁ። በጥንቃቄ ተጠበቁ። አንተ የምትተኛ ንቃ። ስለመተኛት አልነግራችሁ፣ እናንተ ስለማይመለከት የምሬ ነው የምነግራችሁ። ስለተኛው ሰው ከላይ ስታነቡ ይናገራል። ንቁ ይላል። ንቁ። እንዴት? እንደ ጥበበኞች። ጥበብ እንደሌላቸው አትመላለሱ። ቅድም ስለ ጥበብ ምን ብያችኋለሁ? ጥበብ ካለ መንፈሳዊ ጥበብ እናንተ ዘንድ ካለ ይላል፣ ያቺ ጥበብ ገር ናት። ያቺ ጥበብ እሽባይ ናት። ያቺ ጥበብ ንጽሕት ናት። ያቺ ጥበብ ታራቂ ናት። ያቺ ጥበብ የጽድቅን ፍሬ የምታፈራ ናት። ኢየሱስ ጌታ ነው። የጽድቅን ፍሬ የምታፈራ ናት። ስለዚህ እንደ ጥበበኛ ተመላለሱ፣ ጥበብ እንደሌላቸው ሳይሆን። የጌታ ፍቃድ ምን እንደሆነ ለሕጉ ፈትናችሁ ወቁ። ለጌታ ፍቃድ ኑሩ በሕይወታችሁ። ቀኖች ክፉዎች ናቸውና ዘመኑን እየዋጃችሁ ኑሩ። ዘመንን ዋጁ። ለምን? ቀን ክፉ ስለሆነ። ኢየሱስ ክርስቶስ ጌታ ነው። ቀን ክፉ ስለሆነ ራሱ ጌታ ኢየሱስ ምን ብሏል? ለቀኑ ክፋቱ ይበቃዋል አለና ቀኖች ክፉዎች እንደሆኑ ይናገራል። ወይንም ደግሞ ሐዋርያ ጳውሎስ በመጨረሻው ዘመን የሚያስጨንቅ ቀን እንዲመጣ ይህንን እወቅ ይላል። የመጨረሻው ዘመን ቀን ምንድን ነው? የሚያስጨንቅ ቀን ነው እያለ ይናገራል ጌታ ኢየሱስ። ሐዋርያው ጳውሎስ እዚህ ስፍራ ላይ ቀኖች ምንድን ናቸው አለ? ክፉዎች ስለሆኑ ዘመን መዋጀት አለባችሁ እያለ ይናገራል። ቀኖች ክፉዎች ናቸው። አንድ እግዚአብሔር መንጋ ምን ማስተዋል አለበት? ቀን ክፉ እንደሆነ ማስተዋል አለበት። አንድ እግዚአብሔር መንጋ ምን ማድረግ አለበት? መንግስትን የሚቀበል መንጋ አስተዋይ መሆን አለበት። ለምን? ቀን ክፉ ስለሆነ። ኢየሱስ ጌታ ነው። ዘመንን የሚዋጅ መሆን አለበት። ስለዚህ ዘመንን ዋጁ። ለምን? ቀኖች ክፉ ስለሆኑ። ቀን ክፉ ነው ሲባል ምን ማለት ነው? ነገ፣ ከነገ ወዲያ ወይም ደግሞ ሰኞ፣ ማክሰኞ የሚባሉት ቀኖች ክፉዎች ናቸው ሳይሆን ክፉ መንፈስ መጽሐፍ ቅዱስ ሲናገር ሰይጣን ጥቂት ዘመን እንደቀረው አይቶ በታላቅ ቁጣ ምን ብሏል ይላል? ወደ ምድር ወርዷል ይላል። ስለዚህ ክፉ መንፈስ ጥቂት ዘመን ነው የቀረኝ ብሎ በታላቅ ቁጣና ትጋት እየሰራ ነው ያለው። ስለዚህ በቀኑ ሁሉ ላይ መንፈስ
እንደዚህ አለ። ስለ ቀኑ ክፋት ሲናገር ትውልዱ ራስ ወዳድ ይሆናል፣ ገንዘብ ወዳድ ይሆናል፣ ጨካኝ ይሆናል፣ እርቅን የማይሰማ ይሆናል፣ የሚጣላ ይሆናል፣ ከእግዚአብሔር ይልቅ ተድላውን የሚወድ ይሆናል። እንዲህ አይነት ክፋት ይመጣል። ስለዚህ የሚያስጨንቅ ነው ይላል። የሚያስጨንቅ ነው። ስለዚህ ምን ማድረግ አለበት? አንድ እግዚአብሔር መንጋ ቀን ክፉ እንደሆነ ወይንም ደግሞ ክፉ በቀናት ላይ ክፉን እቅድ እንዳወጣ ክፉ እቅድ እንዳለው እያወቀ ዘመንን መዋጀት አለበት። ምን ማለት ነው? መዋጀት ማለት አንድ የተያዘ ነገር አለ፣ አስለቅቃችሁ የራሳችሁ ማድረግ ነው አይደለ? ስለዚህ ክፉ ጨለማ ቀንን በራሱ እቅድ ይዞታል። በእያንዳንዱ ዘመን ላይ የራሱን እቅድ አውጥቷል። ስለዚህ ምን ማድረግ አለባችሁ? እየዋጃችሁ ለራሳችሁ እንደ ጥበበኛ በዛ ቀን የእግዚአብሔርን መንግስት በኃይል ለመስራት በዛ ዘመን ላይ በጥንቃቄ መመላለስ አለባችሁ እያለ ይናገራል። ኢየሱስ ጌታ ነው። እንደዚህ እያለ ይናገራልና ሌላ ውስጥ አልገባም። ሳምንት የቀረችኝን እጨርስና የእግዚአብሔር መንግስት የሚለውን የእግዚአብሔርን ሐሳብ አብረን እንመለከታለን። የእግዚአብሔር በጎ ፈቃድ ምንድነው? መንግስት ሊሰጠን ነው። ስለዚህ የምንቀበለውን መንግስት በጥቂቱ አብረን እናይና ትምህርቱን እንጨርሳለን ማለት ነው። ስለዚህ ከዚህ በላይ አልቀጥልም፣ መጸለይ ስላለብን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በሁለት አቅጣጫዎች እንጸልያለን። አንድ የእግዚአብሔር መንጋ ዘመንን መዋጀት አለበት። ለምን? ዘመንን ለምንድን ነው የሚዋጀው? ራሱ ጳውሎስ ለጢሞቴዎስ ሲያስጠነቅቀው ይሄንን የማታሳፍር